ሻሎም የአባቴ ብሩካን ሰላምና ጸጋ ለእናንተ ይሁን። ወንድማችሁ ነቢይ ዘሪሁን ነኝ። እንደምታውቁት ወንጌል በማገልገል ወይም የወንጌል አገልግሎት በማስተላለፍ በዚህ በቲክቶክ ሚዲያ ላይ እንታወቃለን፣ በተለያዩ ቦታዎች ላይ ወንጌልን በመስራት። ዛሬ ግን ለእናንተ ማሳሰፍ የፈለግኩት እንግዲህ እንደሚታየው አገልግሎታችን የቤተ ክርስቲያናችን አገልግሎት እንደቀጠለ ነው። ክብር ለኢየሱስ ይሁን። በጣም እግዚአብሔር ድል እየሰጠን ነው። በጣም ወንጌል እየተሰበከ ነው። ለብዙዎች ወንጌል እየሰራን እና ብዙዎችን ደግሞ ነፃ እየወጡ ይገኛሉ። ክብር ለጌታ ይሁን። ነገር ግን እግዚአብሔር ብረዳና ቢፈቅድ በተለያዩ ሚዲያዎች ላይ በተጣራና ንጹህ በሆነው አገልግሎት ለመቀጠል በጣም ልባችን ስለሞላ በጣም ብዙ እግዚአብሔር ቀብቶ ያነሳቸው በጣም ብዙዎች እየመጡ እያገለገሉ ነው። እንዲሁም ደግሞ በጣም ልዩ ልዩ ምስክርነቶች ስላሉ ይህ ምስክርነቶች እናንተ ጋር በንጹህ ሁኔታ መድረስ ስላለበት እግዚአብሔር ብረዳና ቢፈቅድ እግዚአብሔር ቢያግዘንና ከፊታችን ባለው ጊዜያቶች ላይ ካሜራ ለመግዛት አስበናል። ለዚህ መግዛትም ደግሞ አለብን። ወንጌልን አብረን ማስቀጠል አለብን። ቤተክርስቲያናችን እንደውም እንደምታዩት እንደዚሁ እግዚአብሔር እንግዲያው አሳልፎ ሰጥቶን ይሄው እንደዚሁ በሚያምር ሁኔታ እየቀጠለ ነው። ለዚህ ይህን አገልግሎት ማስቀጠል አለባችሁ። ይህን አገልግሎት ደግሞ አብረን ማገልገል አለብን። አያችሁ፣ ለዚህ ከዚህ ጋር በጣም ብዙ ምስክርነቶች አሉ። በደንብ ስሙ። በጣም ብዙ ምስክርነቶች አሉ። ብዙዎች ነፃ እየወጡ ነው። ከበሽታቸው ነፃ እየወጡ ነው። ከእርግማናቸው ነፃ እየወጡ ነው። ከህመማቸው ነፃ እየወጡ ነው። ከብዙ አንዳንዶች ከካንሰር በሽታ፣ አንዳንዶች ከኤችአይቪ በሽታ፣ አንዳንዶች በጣም ድንቅ የሆነ ምስክርነቶችን እየሰጡ። ነገር ግን እኛ የምንጠቀመው በስልክ ስለሆነ ይህ የስልክ ቪዲዮ ደግሞ ቫይራልም አንደኛ ስለማይወጣ ብዙዎች ጋር ስለማይደርስ የአባቴ ብሩካን አብረን ሆነን ጌታ ብረዳና ቢፈቅድ እኔ አንድ ካሜራ አለለም። ይህም በተለይ መተባበር የምትችሉ በተለያየ አገራት ላይ ያላችሁ ቻሌንጅ እንጀምራለን። ይህ ቻሌንጅ ከተቻላችሁ ከ1000 ብርም ከተቻላችሁ ከ500 በመጀመር ይህን ቻሌንጅ እንድታስቀጥሉና ለዚች ቤተክርስቲያን ወሳኝ የሆነ ለብዙዎች የሚደርስበትን የወንጌል አገልግሎት እንዲቀጥል ሰፖርት ማድረግ እንድታደርጉ በጌታ ፍቅር አሳስባቸዋለሁ። ደግሞም ወንጌል ይቀጥላል። አብረን ወንጌል እየሰራን መቀጠልም ስላለብን ይሄ የእግዚአብሔር ቤት ነው። ይሄ ብዙዎች መጥተው ነፃ የሚወጡበት ነው። ለዚህ አብረን ብንከፋፈልና ለብዙዎች እውነተኛ የሆነ ወንጌልን ብናስተላለፍ እጅግ ደስ ይለኛል። ለዚህ በዚህ ቻሌንጅ ላይ መሳተፍ የምትፈልጉ ሁሉ በታች ባሉ አካውንቶች ላይ ሰፖርት በማድረግ እናንተ የቻላችሁትን ከ500 እስከ 1000 ድረስ ሰፖርት በማድረግ ካሜራ መግዛት እንችላለን። ደሞም እንገዛለን። ለዚህ 1 2 3 አለንም፣ ግን በምንችለው አቅም እንገዛለን። ይህን መግዛት የምትፈልጉ በተለያየ አገር ላይ ያላችሁ ወንጌል እንዲቀጥል የምትፈልጉ ደግሞ የምትወዱኝ ውድ የአባቴ ብሩካን ጌታ ኢየሱስ ይባርካችሁ። አብረን እንቀጥላለን። ኑ ወንጌልን አብረን እንስራ። ወንጌል ይቀጥላል። እችን ቤተክርስቲያን ደግሞ ሰፖርት እንድታደርጉ በጌታ ፍቅር አሳስባቸዋለሁ። እግዚአብሔር አባቴና አምላኬ ሆይ ይህን ልባቸው የተነሳሳቸው ደግሞም ከኛ ጎን የሆኑ እግዚአብሔር አባት ለወንጌል አገልግሎት ልባቸው ሁሉ የተነሳሳ ለወንጌል ዓላማ ልባቸው የተነቃቃ ወንጌልን እሰራለሁ እኔ ይህን አደርጋለሁ ብለው ይህን ድምፅ ሰምተው ልባቸው ለተነሳሳ ሁሉ እግዚአብሔር አባቴና አምላኬ በዚህ ወራት ላይ በዚህ ሳምንታት ላይ በእነዚህ ቀናት ላይ በኢየሱስም ያልተጠበቀ ያልታሰበ መልካም ነገር በህይወታቸው ላይ እንድታደርግ በኢየሱስም ጸለይኩኝ። ፈጽመ ባርካቸው። የተያዘባቸው ነገር ይለቀቅ። የተወሰደባቸው ምርኮ ይመለስ። ማንኛውም የተዘጋባቸው ነገር እንዲከፈት በኢየሱስም ጸልያለሁ። አምላኬ እግዚአብሔር ሆይ እንደ ባለጠግነት መጠን እንድትረዳቸው እንድትባርካቸው በኢየሱስም ጸለይኩኝ። ፈጽመ በኢየሱስም ባርካቸው። ተባርከው ለበረከት ይሁኑ በኢየሱስም አሜን። ለዚህ በታች ባለው አካውንቶች እንዲሁም በታች ባለው ስልኮች ላይ በመደወል ይህን ሰፖርት ማድረግ ትችላላችሁ። ወንጌልን አብረን እንስራ። እቺ ቤተክርስቲያን በብዙ ምስክርነቶች በጣም ብዙዎች ነፃ እየወጡ ምስክርነት እየሰጡ ስለሆነ ይቀጥላል። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ለብዙዎች ሼር አድርጉ፣ ለብዙዎች አድርሱ። በዚህ ቻሌንጅ ላይ ተሳተፉ። ተባርካችኋል።
እወዳችኋለሁ። አገልግሎት ዛሬ እንኳን የወንድም አገልግሎት የአምልኮ ጊዜ እንኳን በዓለም ዙሪያ እንዲሰማ ምክንያቱም የኔ ዘመዶች ያሉበት ምድር ላይ ዓለም ምድር ላይ ብዙ ኢትዮጵያዊ ነው እየተቀረጸ ያለው። ስለዚህ ዓለም አቀፍ እንዲደርስ አገልግሎቱ ዓለም አቀፍ እንዲደርስ ሰዎች ሁሉ እየሰማችሁ በዓለም አቀፍ ያላችሁ ይህን ኦንላይን ሆናችሁ እያዳመጣችሁ ያላችሁ ስለዚህ ይህ አገልግሎት እናንተም ጋር እንዲደርስ በዓለም ዙሪያ እንዲደርስ የቤት ስራ እየሰሩ የቤት ሰራተኛው ነው ስራ እየሰሩ ሞባይላቸውን ከተው ኦንላይን እንዲያዩ ኦንላይን እንዲሰሩ ስለዚህ የቪዲዮ መርጃ ላኩ። ይህን አገልግሎት ደግፉ። ከዚህ አገልግሎት ጋር አብራችሁ ቆሙ። ኢየሱስ ያድናል። አሜን። ሄላ ኢየሱስ ይኸው ወደቀ። ይኸው ከዚች ሴት ሌላ ለማንም አትጸልዩ። ብዙዎቻችሁ እንድጸልይ ስለማትፈልጉ አንተው ና ሰዓት ይብል ና እየጮክ ነው። ገዳይ መንፈስ አይቼዋለሁ። በጣም ብዙ ሰዎች የሚፈቱ አሉ። ግን ልባችሁን ካልከፈታችሁ የሆነ በኢየሱስ ስም ነገራችሁ ነጻ ይሁን። ና ወደዚህ ና እየጮክ ነው። ገዳይ ብላቴና ናት። አያችኋት? ና ወደዚህ ና እሳት ይብላ። አትገላትም። አንተ ነዳፊ ገዳይ መንፈስ ትድቀር። ወይኔ አያችሁ፣ ወጠምሻ ሰው እኮ ቸርች ላይ አንዳንዱ በጋርድ ምናምን ይባላል። እሳት ይብላው። ምን እያረካት ነው? ምን እያረካት ነበረ? አዎ ተንበርከክ። ስራ ነው። ተንበርከክ። ምን እያረካት ነው? ምን እያረካት ነው? ምን እያረካት ነው? ምን እያሳያት? ምን እያሳያት? ልቧን ዘግቶ ነበረ። ለመውጣት እያሰበች ነበር። ፀሐይ ወዴት ነው የኔ? እሺ ልቧን አንቆ ይዞ ነበር። የእባብ መንፈስ ተቃጠልክ። እሳት ለጥቄ ባሉ እሳት ጸጉር እሳት የተደከመ ቁም። ቀጥ ብለህ ቁም። በላሁ ሰዓቱ ስላለቀ ጊዜ ስላለፈ ከአንተ ጋር ምንም ጉዳይ ስለሌለ ወደ ቀን ቁም። በረከቱ አለቀ፣ ስራው አለቀ፣ ሕይወቱ አለቀ። በታላቅ ድምፅ ሶስት ጊዜ ጮና እንደ ሞተ ሰው ብለሃል። አንድ በታላቅ ድምፅ ሶስት ጊዜ ጮና እንደ ሞተ ሰው ብለሃል። አፈራጣሃል። አትሄድም። ለምንድን ነው የማትሄደው? ፕላን ነበረ፣ እቅድ ነበረ። ምን ነበረ ዓላማ? ምን ነበረ? ዓላማ? ተቃጠል። እሳት በሉ እስኪ። አንዳንዶቻችሁ እንዲህ ብላችሁ ነው የምትለው። ይሄ መንፈስ ሲዋረድ በረከታችሁ ይለቀቃል። የእናንተ በረከት ይለቀቃል። ይሄ አውሬ ሲገደል ስራችሁ ይገባታል። ይሄ አውሬ ሲገደል ድግምት ይፈርሳል። ይሄ አውሬ ሲገደል በረከታችሁ ይለቀቃል። ይሄ አውሬ ሲገደል የእናንተ ነገር ይገባታል። ይኸው ትወርሳለህ። ሊያሳብዳት የሚፈልግ እርቃኗን እንድትወጣ እየተደገመ በእባብ የሚመጣ የሞተን ራሷን ሲቀብሩ አይታለች። ተለው ቀና ሳት አርጅባ ጸጉሯ ሳት ልብሷ ሳት ተለበላሁ ሳት ስላለቃ ቀጥል ትሄዳላት እንታው ለምን ነው ማይሆነው? እንታው እያለ አልሄድም ተወኝ እባክህ እያለ ዛሬ ተወኝ እያለ ነገራችሁ ይለቀዋል። የእናንተ ነገር ይለቀቃል። ወርድ መቃሱስ ደም ጥንቆላ ድግምት መተት ተቃጠል።
አብድ በቃ ኢየሱስ ኪዳን ከእጇ ላይ ኪዳን ያደረካትን አባቷ ላይ ኪዳን፣ እናቷ ላይ ኪዳን፣ እህት ወንድሞቿ ላይ ኪዳን የተደረገ ቀለበት የተሰጣቸው ካመላ በታላቅ ድምፅ 3 ጊዜ ጮና ጥላሃቲ ታረይ 1 2 3 ቀጥል አውጡ ወደዚያው ፎቶዋን ለቀ ዘሯን ፎቶዋን ትወልዳለች፣ ታገባለች፣ ሰው ትሆናለች። አንድ ሁለት የመጨረሻ ሲኦል ውረድ። ቀና ምን አረካ? ምን አስቀመጥክባት? ዘመኗን፣ ልጅነቷን፣ ማንነቷን፣ ዘሯን፣ እሷን፣ ስራዋን ምን አረካት? ምን እያረካት ነው? ቀጥል። ምን እያረካት ነው? ምን አረክባት? ኪዳኔን አፍርሻለሁ፣ እቅዴን አፍርሻ። ምን አረክባት? አትናገር። በእውነት ምስጢር አለ? አትናገርም። ለምን ሁለት የመጨረሻ ሂድ። እግዚአብሔር ጻፍታ ቻው። ለዘላለም ተፈታ ፍቀር። ዘመኗ ተፈቶ ይቀር። ዘራ ተፈቶ ይቀር። ሟርተኛ አያገኘህ፣ ደጋሚ አያገኘህ፣ መተተኛ አያገኘህ። ፈታሁሽ። ዘሯን፣ ልጇን፣ ሕይወቷን ሁለተኛ ላትመጣ እየደጋገምክ ላትመጣ 3 ጊዜ ጮህና እንደ ሞተ ሰው ብለሃል። ቀጥል። ሁለት የመጨረሻ የዘላለም እሳት ይብላ። ለዘላለም ተፈታ ትቀር። እጆቻችሁን ከፍ አድርጉልኝ። ሁላችሁ በእግሮቻችሁ እዚህ ጋር የተቀመጣችሁ ሰዎች ገና መርገም ይሰበር፣ ሕይወታችሁ ነፃ ይወጣ። የተያዘ ተለቀቀ፣ የተወሰደ ተመለሰ። በኢየሱስም ተመለሰ፣ በኢየሱስም ተመለሰ። ውሰጅ ተመለሰ። መርገም ተሰበረ። ሰላም ነውሽ። ኢየሱስ ጌታ። ቅድም ነቢይ እየተናገረ ነበረ ስለ ልጅ ጉዳይ እየተናገረ ነበረ። እዚህ ውስጥ እግዚአብሔር